ፓስፖርታችሁ ኤክስፓየርድ ካረገ እንዴት በቀላሉ ማደስ እንደምትችሉ በዚህ ቪዲዮ እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ከመጀመራችን በፊት ደግሞ ላይክ እያደረጋችሁ ወደ ቪዲዮ። በዚህ ቪዲዮ እንዴት ፓስፖርታችንን በቀላሉ ማደስ እንደምንችል ከቤታችን ሆነን እናያለን። ፓስፖርት አዲስ ለማውጣት ደግሞ የምትፈልጉ ከዚህ በፊት የሰራው ቪዲዮ አለ፣ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን የምናየው እንዴት በቀላሉ ፓስፖርት እንደምናድስ ነው። ስለዚህ በመጀመሪያ የኢትዮጵያ ኢሚግሬሽን ፓስፖርት ሰርቪስ ኦፊሻል ዌብሳይት ላይ እንገባለን። የዚህን ዌብሳይት ሊንክ ከቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ፣ ወይም የቴሌግራም ቻናል ውስጥ በመግባት በቀላሉ ሊንኩን ማግኘት ትችላላችሁ። ከገባችሁ በኋላ ይህን የሚመስል ፔጅ ታገኛላችሁ በመጀመሪያ። ስለዚህ ስታርት ኒው አፕሊኬሽን ምትለዋን ክሊክ እናደርጋለን። ከዛም አይ አግሪ ተርም ኤንድ ኮንዲሽንስ የሚለውን ቼክ ቦክስ ክሊክ ካደረግን በኋላ ስታርት ኢንዲቪዥዋል አፖይንትመንት የሚለውን ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት ሊስት የሆኑ አፖይንትመንት ታይፖች አሉ። አዲስ መውጣት መፈልጉ የመጀመሪያው መጠቀም ትችላላችሁ። እኛ ፓስፖርት ማደስ ስለሆነ የምንፈልገው ሪፕሌስመንት አፖይንትመንት የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ እንደምትመለከቱት ክሊክ ካደረግን በኋላ ሳይቱን ሰሌክት ማድረግ አለብን ማለት ነው። እኔ አዲስ አበባ ስለምፈልግ አዲስ አበባ የሚለውን ክሊክ አድርጋለሁ። ከተማውም አዲስ አበባ ነው፣ ኦፊሱንም ያስመርጠኛል። ከዛ ካፕቻውን ሶልቭ እናደርጋለን ማለት ነው። ከዛ ኔክስት እንለዋለን። እንደምትመለከቱት እዚህ ጋር ኤስቲሜትድ ዴሊቨሪ ዴት ብሎ ጃንዋሪ 2 2025 ላይ የፓስፖርታችን የታደሰውን ፓስፖርት መቀበል የምንችልበትን ቀን እዚህ ጋር እያሳየን ነው ማለት ነው። ስለዚህ ኔክስት እለዋለሁ ድጋሚ። እንደምትመለከቱት ኔክስት ካልኩት በኋላ ፐርሰናል ዲቴል ማስገባበትን ፎርም ነው የሰጠኝ። ስለዚህ ይህን ፎርም በትክክል ሞላለሁ ማለት ነው። ፓስፖርት ላይ ያለውን ኢንፎርሜሽን ምንም ሳላሳስት እዚህ ጋር ነው መሙላት ያለብኝ ማለት ነው። ከዛ ሶስቱም ላይ በእንግሊዝኛ ፈርስት ኔም፣ ፋዘር ኔም እና ግራንድ ፋዘር ኔም ካስገባን በኋላ ዴት ኦፍ በርዛችንን በግሪጎሪያን ካላንደር ፓስፖርታችን ላይ ካለው ጋር ተመሳሳዩን እዚህ ጋር እናስገባለን ማለት ነው። በፈረንጅ ነው የምናስገባው። እሱን ካስገባን በኋላ ከስር ስማችንን እስከ አያታችን በአማርኛ እንድናስገባ ይጠይቀናል። ይህም ፓስፖርታችን ጋር ካለው ተመሳሳይ መሆን አለበት። ይህንንም በትክክል እናስገባለን ማለት ነው። እንደምትመለከቱት ስም ከነ አያት በአማርኛ ማስገብቻለሁ። በመቀጠል ደግሞ ፎን ነምበር ነው እዚህ ጋር የምናስገባው። ከዛም ኢሜይላችንን እዚህ ጋር እናስገባለን። ከዛ በርስ ፕሌሳችንን እዚህ ጋር እናስገባለን። ከዛ ጀንደር ካስገባን በኋላ እዚህ ጋር ጋብቻ ሁኔታችንን እናስገባለን። ከዛ ኔክስት እንላለን ማለት ነው። እዚህ ጋር ያስገባናቸውን ኢንፎርሜሽኖች በትክክል መሙላታችንን ድጋሚ ማየት አለብን። ከዛ ሁሉም ልክ ከሆነ ኔክስት የምትለዋን ክሊክ እናደርጋለን። ከዛ እዚህ ጋር እንደምትመለከቱት ሪጅናችሁ መረጡ እያለ ነው። የኛ ሪጅን አዲስ አበባ ነው። ከዛ ሲቲውን መረጡ እያለ ነው። እሱንም አዲስ አበባ አለዋለሁ ማለት ነው። እናንተ የምትኖሩበትን ከተማ ነው እዚህ ጋር ማስገባት ያለባችሁ። ከዛ ኔክስት እንለዋለን። ከዛ ፋሚሊ ዲቴልስ የሚለውንም ኔክስት እንለዋለን። ከዛ እዚህ ጋር እንደምትመለከቱት ፓስፖርት ነምበሩን 32 ፔጅ ባይ ዲፎልት አድርጎታል። ከሱ ጎን ኤክስፓየር ያደረገውን የፓስፖርት ነምበር እዚህ ጋር እንድናስገባ እየተጠየቅ ነው። ስለዚህ እሱን እዚህ ጋር እናስገባለን ማለት ነው። አስገባን በኋላ ኤክስፓየር ያደረገው ፓስፖርት የተሰጠበትን ቀን ነው እዚህ ጋር የምናስገባው ማለት ነው። ከዛ እዚህ ጋር ደግሞ ኤክስፓየር ያደረገበትን ነው የምናስገባው። እዚህ ጋር እንደምትመለከቱት ኢዝ ዳታ ኮሬክሽን ምትል ቼክ ቦክስ አለች። እሷን ክሊክ አድርገን በምናይ ሰዓት ኮሬክሽን የወሰድነው ነገር ካለ ማለትም በድሮ ፓስፖርት ላይ የተሳሳተ ነገር አሁን ኮሬክት ያደረግነው ነገር ካለ እዚህ ጋር ሊስቶች አሉ፣ እነሱ መጠቀም እንችላለን። እዚህ ጋር እንደምታዩት መጀመሪያ ላይ ኔም ኮሬክሽን የሚላለ፣ በርዝ ዴት ኮሬክሽን የሚላለ፣ ቦዝ ኔም ኤንድ በርዝ ዴት ኮሬክሽን የሚላለ። ከድሮ ፓስፖርት ኮሬክት አድርገን አዲሱ እዚህኛው ፎርም ላይ ያስተካከልነው ነገር ካለ ይህን እዚህ ጋር መምረጥ አለብን። ምንም ነገር ካላስተካከል የድሮም ልክ ሆኖ አሁንም የሞላነው ነገር ላይ ምንም ያስተካከልነው ነገር ደግሞ ከሌለ እቺን ቼክ ቦክስ ማርክ የነበረችዋን እናጠፋታለን ማለት ነው። ከዛ ካፕቻውን ሶልቭ እናደርጋለን። ከዛ ሰሚት እንለዋለን ማለት ነው። ሰሚት ካልነው በኋላ እንደምትመለከቱት አታችመንት እንድናስገባ እየተጠየቅን ነው። እዚህ ጋር የምናስገባቸው ፋይሎች ከ1 ሜጋባይት በላይ መሆን የለባቸውም። ታይፓቸውም ደግሞ ጄፔግ፣ ፒኤንጂ፣ ጄኤፍ ወይም ፒዲኤፍ ፎርማት መሆን አለበት እና ክሊር መሆን አለበት የምናስገባው ፋይል። ስለዚህ እዚህ ጋር ወረድ ብለን በምናይ ሰዓት መጀመሪያ ላይ የምንጠይቀው የፓስፖርቱን ኮፒ
ኤክስፓየር ያደረገውን ፓስፖርት ስካን አድርገን የሱን ፎቶ ነው የምናስገባው መጀመሪያ ላይ። ከዛ እዚህ ጋር ደግሞ የምትመለከቱት ሪሰንት ፓስፖርት ሳይዝ ፎቶ ይላል። ጉርድ ፎቶ በፓስፖርት ሳይዝ ያለ ጉርድ ፎቶ በቅርብ የተነሳነውን ፎቶ እዚህ ጋር ነው የምናስገባው ማለት ነው። ስለዚህ ሁለቱንም ፋይል አፕሎድ እናደርጋለን ማለት ነው ከዲቫይሳችን። ሁለቱንም ፋይሎች ካስገባን በኋላ አፕሎድ የምትለውን ክሊክ እናደርጋለን ማለት ነው። እንደምትመለከቱት አፕሎድ ካደረግን በኋላ ይህን የሚመስል ፔጅ መጥቶልናል። ስለዚህ ቅድም የሞላውን ፎርም ድጋሚ እያሳየን ነው። ምንም አይነት ስህተት አለመኖሩን እዚህ ጋር ቼክ እናደርጋለን ማለት ነው። ከዛ በኋላ ምንም አይነት ስህተት ከሌለ የሞላነው ፎርም ላይ ኮንፊርም አፕሊካንት ዲቴይልስ የምትለውን ቼክ ቦክስ ክሊክ አድርገን ኔክስት እንለዋለን ማለት ነው። ስህተት ደግሞ ካለ ፕሪቪየስ ሚሊዮን ክሊክ በማድረግ ወደ ኋላ ተመልሰን ማስተካከል እንችላለን። እኛ ምንም አይነት ስህተት ስላልፈጸመን ኔክስት እንለዋለን ማለት ነው። ከዛ እዚህ ጋር እንደምትመለከቱት ለማሳደስ አዲስ ፓስፖርት ለማሳደስ እንደምታውቁት 5000 የኢትዮጵያን ብር መክፈል አለብን። ስለዚህ ይህንን በምን አይነት ፔመንት ሜተድ በመጠቀም ነው ይህንን ብር የሚከፍለው የሚለውን እዚህ ጋር እንመርጣለን። እዚህ ጋር እንደምታዩ 3 አይነት ምርጫዎች አሉት። አንደኛው ሲቢ ብርን በመጠቀም፣ ሁለተኛ ላይ ደግሞ ሲቢ ሞባይል ባንኪንግን በመጠቀም፣ ሌላኛው ደግሞ ቴሌ ብርን በመጠቀም መክፈል እንችላለን። ስለዚህ እናንተ የሚመቻችሁን ፔመንት ሜተድ መጠቀም ትችላላችሁ። እኔ በሲቢ ሞባይል ባንኪንግ መክፈል ስለምፈልግ ፔይ ዊዝ ሲቢ ሞባይል ሚለውን ክሊክ አድርጋለሁ ማለት ነው። እሱን ክሊክ ካደረግኩ በኋላ አግሪ ተርምስ ኤንድ ኮንዲሽንስ ሚለውን ክሊክ አድርጋለሁ። ከዛ ኔክስት እለዋለሁ። ከዛ ኔክስት በምለው ሰዓት እንደምትመለከቱት ይህን የሚመስል ፔጅ ይመጣልኛል። ስለዚህ እዚህ ጋር ፕሪንት የምትል አለች። እሷን ፕሪንት የምትለውን ክሊክ አድርጌ ይህንን ፕሪንት ማድረግ አለብኝ ማለት ነው። ይህንን ፔጅ ፕሪንት አድርጌ ማስቀመጥበት ምክንያት እንደምትመለከቱት እዚህ ጋር ይህችን ኦርደር ኮድ በመጠቀም ነው ክፍዬን መፈጸም የምችለው። ክፍዬንም ከፈጸምኩ በኋላ በዚች አፕሊኬሽን ነምበር በመግባት ነው ዌብሳይቱ ላይ ነጩን ወረቀት ፕሪንት አድርጌ ማውጣት የምችለው። ስለዚህ ይሄ ፔጅ ወሳኝ ፔጅ ነው። ይህንን ፔጅ ወይ ስክሪንሾት ማድረግ አለብን ወይ ደግሞ ፕሪንት አድርገን ማውጣት አለብን። ያው እዚህ ጋር እንደምትመለከቱት ፕሪንት ምትል ስላለች እሷን በመንካት ይህንን ፔጅ በቀላሉ ፕሪንት ማድረግ እንችላለን። ስለዚህ ወደ ሲቢ ሞባይል ባንኪንግ በመግባት ክፍዬን እንዴት እንደምፈጽም ደግሞ አሳያችኋለሁ ማለት ነው። ወደ ሲቢ ሞባይል ባንኪንግ ከገባን በኋላ ወደ ስር ወረድ እንላለን። ሆም ላይ እንዳለን ወደ ስር ወረድ እንላለን። እንደምትመለከቱት መጨረሻ ላይ ዩቲሊቲስ ሚል አለ። እሱን አንድ ጊዜ ክሊክ እናድርጓለን። ከዛ ዩቲሊቲ ፔመንት ምትለዋን ክሊክ እናድርጋታለን። ከዛ ፓስፖርት ፔመንት ሚል አለ። እሱን ክሊክ እናድርጓለን። ከዛ ኦርደር ኮዳችሁን አስገቡ እያለ ነው። ቅድም ፕሪንት ካረግነው ፔጅ ላይ ኦርደር ኮዳችንን ኮፒ አድርገን እዚህ ጋር ፔስት እናደርገዋለን ማለት ነው። ከዛ ኮንቲኒው እንለዋለን። እንደምትመለከቱት ናትናኤል ብሎ ስሙን እዚህ ጋር አምጥቶልኛል። ከዛ ከስተመር አይዲ ብሎ የፓስፖርት ኦርደር ኮዴንም እዚህ ጋር አምጥቶታል ማለት ነው። አማውንቱ 5000 ብር ነው። ከዛ ኔክስት ብዬ ሪማርክ አስገብቼ ከዛ ክፍያዬን ፈጽማለሁ ማለት ነው። ክፍያችሁን ካጠናቀቃችሁ በኋላ ወደ ዌብሳይቱ በመመለስ ፓስፖርት ስታተስ ሚለውን ክሊክ እናደርጋለን። ከዛ በኋላ አፕሊኬሽን ነምበራችንን እዚህ ጋር ፔስት እናደርጋለን ማለት ነው። አፕሊኬሽን ነምበር ቅድም ፕሪንት አድርገን ካወጣነው ፔጅ ላይ ማግኘት እንችላለን። ከሱ ላይ ኮፒ ያደረግነውን እዚህ ጋር አምጥተን ፔስት እናደርገዋለን ማለት ነው። የኔ አፕሊኬሽን ነምበር ይሄ ነው። ከዛ ሰርች እለዋለሁ ማለት ነው። ከዛ ሰርች በመለው ሰዓት እንደምትመለከቱት ስሙን እዚህ ጋር አምጥቶታል፣ ናትናኤል እንግዳ። ከዛ ሪኩዌስት ስታተስ እኔ ክፍያውን ስለፈጸምኩ ፔመንት ኮምፕሊትድ ሚል አምጥቷል ማለት ነው። ከዛ በኋላ እቺ የአይን ምልክቷን ክሊክ እናደርጋታለን። እንደምታዩት ይሄን የሚመስል ፔጅ ይመጣላችኋል። ይሄንን ፔጅ ነው ፕሪንት አድርጋችሁ በምትቀበሉበት ቀን የምትሄዱት ማለት ነው። ስለዚህ ቅድም ያስገባናቸውን ኢንፎርሜሽኖች እዚህ ጋር እያሳየን ነው። ከዛ ፔመንታችን ኮምፕሊት መሆኑን እዚህ ጋር ቼክ ማድረግ አለብን። አፕሊኬሽን ስታተሱን ፔድ ብሏል ማለት ነው። ስለዚህ ይህንን ፔጅ ፕሪንት እናደርገዋለን ማለት ነው። እንደምትመለከቱት አሁን ፕሪንት አድርጌ አስቀምጠዋለሁ ማለት ነው። ከዛ ፕሪንት አድርጌ
ካስቀመጥኩት በኋላ ኮፒ ቤት በመሄድ ይህንን ፋይል ወደ በወረቀት ፕሪንት አድርጌ በቀጠሩ ቀን ሄዳለሁ ማለት ነው። ከዛም ፓስፖርቴን መቀበል እችላለሁ። እናንተም በዚህ መንገድ ፓስፖርታችሁን ማደስ ትችላላችሁ ማለት ነው በቀላሉ። ስለተከታተላችሁኝ አመሰግናለሁ።